ስለታመመኩ ነው። ይሄው ቀመስኩት እንካ ወተትም ጥጥት ምግብ ብላልኝ ምናምን ላችሁ ስልኩ ክፍት ነው ሰማቸዋለሁኝ። ገዛ በቃ ይረብሻታል። ሲረብሻት ጎረቤት ወይ ሰው ለመጣራት ትወጣለች ማለት ነው። ከዛ ይሄ እነዛ ሆስፒታል ያስገቡት ልጆች ይመጣሉ። ሆስፒታል ያስገቡት ልጆች መጡና እየጠበቁላት እያለ ምን ልታረጉ ነው የመጣችሁት ምናምን አላቸው። በቃ እነሱ እሱን ጥያቄ ያቆሙና አንዲ ክፍል ይቀመጣሉ። እሱን አንዲ ክፍል ተውት። በቃ ምንም ጥያቄ መጠየቅ አልፈለጉም። ከዛ ስልኩን አንጫባሽ ስልኬን የት ነው ይልና ስልኩ የሱን ስልክ ይቀበልና ለኔ ደወለልኝ። ሳዳ ሲለኝ ወይ ደህና ነህ? እኔ ማልቀስ ምናምን ተውኩኝና ደህና ነህ መሐመድ ምን ሆነ ነው ምናምን ሲል ምን አሉሽ? ሙቷል ነይ ውሰጃሉሽ ዝመተሽ ነበር ምናምን የተለያየ ነገር ጠየቀኝ። እኔ ማለት ነው ማንም ምንም ነገር ያለኝ የለም ወንድሜ ዋዬ፣ ማንም ምንም ነገር የለኝ። ግን ስልክ ሳትይዝ ስትቀር ስልክ የሚያገናኘኝ ሰው ምናምን ጠይቄ ነበረ ካንተ ጋር የሚያገናኘኝ ምናምን አልኩት። ከዛ ስለው አይ እኔ ደህና ነኝ ስልኩን ያልያዝኩት ልብ ጭንቀት ሆኖብኝ ብታይ ይሄ አበሾች ሁሉ ሲያሯሩጡኝ በሰሰለት አስረውኝ በስንት ጉዳይ አምልጫቸው ሆስፒታል ሁሉ አስገብተውኝ የሆነ ሰዓት ላይ ኖርማል ይዋላል፣ የሆነ ሰዓት ላይ ደግሞ ኔጌቲቭ ነገር ነው የሚያወራው። ከዛ አበሻ ናቸው የሚያሯሩጡኝ። የኔንም በስነ ስርዓት የሚያውቃቸውን የኔን ወንድሜን ይሄን ያክስ የእናቴ ወንድሜ ያልኩሽ ማለት ነው እሱን እማላቃቸው ሁሉ ሲያሯሩጡኝ ብታይ በጉድ ድኜ መጣሁ። ሄደና እቺ ትጨናነቃለች። ከዛ እነዚህ ልጆች ደከማቸው እስከዚህ እስከ 10 ፈጅር መተው እስከ 10 ድረስ ደከመን በቃ ማረፍ እንፈልጋለን ብለው ወደ ቤት ሲሄዱ እሱ ወደ ውጭ ወጣ። ከዛ እንዴት እዛ የኛ ዘመር ነበር ሩቅ ናት፣ እባክሽ ነይ ብለናት ጠርታናት ከነባሏ መጣችና ምን ልታረጊ መጣሽ ብሎ ያስፈራራታል። ከዛ ቤት ውጭ ወጣባቸው እና አያት አለችን አያቴን ተዋራሁኝ ወደ ቤት እገባላችኋለሁ ይልና ከዛ ቀጥታ መስመር ቁጥር ምናምን ደውለው አያቴን አውርተው ቤት መቼም ተጨንቀዋል። ከዛ ወደ ቤት በግድ ወጣላቸው። ቤት ውስጥ ገባ። ውጭ ወጥቶ ነበር። ውጭ ላይ ቆም ነው አሉ የሚለው ቆም ይልና ራሱን ይነቀንቃል ሀቡ። ከዛ ቤት ገባ። አሁን እነሱንም ምን አባታችሁ ትሰራላችሁ ብሎ ከቤት አባሯቸዋል። ሚስቱም ልጁን ይዛ ወጣለች ከቤት። አሁን ባዶ ቤት ነው ያለው ሀቡ እና ሰው ፈልጋለሁኝ። ሁሉም ሰው ራቀው። እሷም የሆነ ነገር ቢያደርገኝ ወይ ልጅን ቢመታብኝ ወይ እኔንም የሆነ ነገር ቢመታኝ ብላ ከቤት ወጣች። ዘመዶቿ ጋር ሄደች። ይሄ ልጅ ማንን ይጠጋ ሀቡ? ማንን ይጠጋ? እንዴት አርጌ አገር ላስገባው? አገር እንዲህ አልኩት በጸባይ። ቅድም ደወልኩለት ሳዳ ሚስቴም ልጁን ይዛብኝ ጠፋች። ሁሉም ሰው ሸሸኝ። እዛ አብረውኝ የነበረችው አራሷም ነበረች ከነባሏ ተላይ ጠፋች። አሁን እኮ ባዶ ቤት ነኝ አለኝ። እኔን ማለት ነው ባዶ ቤት ነኝ አለኝ። እሺ ምን ላድርግ? ትኬት ልቁረጥልህና አገር ግባ አልኩት። ምን እንዴት ነው በዚህ ሰዓት የምገባው? አሁን እሷም አጠገቡ አለመሆኗ የሆነ መጥፎ ስሜት እንዲሰማው አድርጎታል አቡና ምን ላድርግ? አሁን ባዶ ቤት ነው ያለው። የሆነ ነገር ተፈጥሮ የሆነ ነገር ቢሆንብኝ ራሱ እንዴት ነው የምለው? ምን ነው የምለው? አሁን ስለሱ እንኳን አሁን እሱን ሰዋራው ጥሩ እንደሆነ አይነት ነገር ነው የሚያወራኝ ለኔ ማለት ነው። ግን ይሄን ሁሉ ራሱ የሚያቀርው ልጅ ጓደኛው ምን ልሰራ መጣ? ምን ልታረግ ነው እዚህ የመጣው ብሎ ይጠይቀዋል። እና ምን አባቴ ታንውኛላችሁ? ምን ላድርግ? አሁን ቲኬት ራሱ ቢቆረጥለት እንዴት ነው ያለ ሰው አገር የሚገባው? ይዞልኝ የሚያር ሰው ደግሞ ከሆነ ለነዛም ለዝም ግዴታ ነው ቲኬት። ችግር የለም እበደራለሁ። ተበድሬም ከእንግዲህ የሚያበድረኝ ለምኜ አስገባዋለሁ። ግን አሁን ለምንድን ነው ቤት ኢትዮጵያ እንዲሄድ ለምን ፈለግሽ አለኝ። እኔን ኢትዮጵያ እንዲሄድ ለምን ፈለግሽ? ለምንድን ነው ኢትዮጵያ ሄድ ብለሽ ጥያቄ ጠየቅሽኝ አለኝ። እኔን በምንድን ነው የምትረዱኝ? በየትኛው ሐሳብ ነው የምትረዱኝ? ጨንቆኝ ነው። ባዶ ቤት የሆነ ነገር ቢያረግ ራሱን አሁን ማንም የለውም አጠገቡ ማንም ሰው ተተውኝ ሄዱ አለኝ። ሸሹኝ እኮ አለኝ። እስራ ቦታ ልሄድ ነበር ራሱ ታክሲ ላይ ስደውል አንተም ነበር ተሻለ እያሉ ነው የሚመልሱልኝ። እስራ ቦታውም ሄድ ይፈልጋል። የሚያወራውም ሌላ ነገር ነው የሚያወራው።
ምን አባቴ ይሻለኛል ሀቡ? አይዞሽ እኔ ምን እናት አንቺ ይሻለኛል እህቴ? ቆየውልሽ። አሁን ማድረግ ያለብሽ ለምን ጓደኞቹ የመንግስት ሆስፒታል ድጋሚ እንዲገባ ያደርጉት? አይሄድላቸውም። ምን አባታችሁ ልትሰሩ መጣችሁ ይላል። ከዛ ሰው ሲነካው እሪ ማለት ይጀምራል። ጎረቤት አምቡላንስ ቢጠራ ጎረቤት አምቡላንስ መጥራት አይችሉም? ጎረቤቶች እዚህ እኔ አሁን የጎረቤት ቁጥር የለኝም። አሁን ይኸው ኦኬ አቡዬ ይኸው አዳምጪኝ። ሚስቱ ከቤት ወጣ። ቀጥታ መስመርም ስደውልላት አታነሳም። ለኔ ዳታ ላይ ጭራሽ ጠፋኝ። 3 ቀኗ ትናንትና ሙሉ ቀን የለችም። አብረው ብቻውን ነው የዋለው። ትናንትና ሙሉ ቀን፣ ዛሬ ሙሉ ቀን። ከትናንት ወዲያ ነው የሄደችው እሷ። እሺ ማን ተባብ አሁን እሱ ሰዋራው እሱን እንደዚህ ቦታ ትሄዳለህ ስለው ለምንድን ነው እዛ ቦታ ሄድ የምትይኝ ይለኛል። ከዛ አገር ትገባለህ ትኬት ልቁረጥልህ መሐመድ። ከዛ ሀታ ልጅህንም ቢሆን ልጅህን ያዛርጋ ሀገር ትገባለህ። ከዛ ቤተሰብ ጋር ለማምደው ልጅህንም ትመጣለህ። በኖርማል ማለት ተረጋግቼ ሰዋራው ምን ይለኛል? ለምንድን ነው በዚህ ሰዓት ሂድ የምትይኝ? ምን ተፈጥሯል? ኢትዮጵያ ምን ተፈጥሮ ነው ሂድ የምትይኝ ይለኛል። ጨለመብኝ። እንዴት አድርጌ መልስ ልመስ? አሁን ስለሱ አክባር እሱ ታነስ አራጊሞ ትንሽ ደቂቃ ያወራኝና ዝግት ነው ጆሮ ላይ ዝግት በቤማሲ ምናምን ይላል። ዝግት ያደርጋል። ሻውም የለ ምንም ዝግት ነው የሚያደርገው ጆሮ ላይ ያለውን ሆስፒታል የነበረውን ቆይታ ውጭ ላይ ሸርዓ ላይ ተኝቶ የነበረውን ቆይታ ቪዲዮ እልክልሻለሁ። ሸርዓ ላይ የነበረውን ሚዲያ ላይ ወደቀ። የእናት ልጅ የለውም የመየ ልጅ የለም። በሰላም ሚዲያ ላይ እሷ በጧቱ ሄዳለች። ይሄን ጉድ አታይም እና ግራ ገባኝ። ነኝ አብሮኝ እኮ ነው ያደገው አንድ ቦታ። እኔ በአንድ አመት ነው የምበልጠው። አብሮኝ ነው ያደገው ወንድሜ ነው እኮ። አይዞሽ ሳዲ ስሚኝማ፣ በቅርቡ ማለት ነው አንድ ኡመር የሚባል ልጅ ሚስቱ አይምሯን ታማ ኤጀንሲ ውስጥ ቢሮ ውስጥ ኤምባሲ ሰው ፈልጊ ጤነኛ ሰው ይዞለት የሚሄድ ሰው ከዛ እራሱ የሚስቱንም የጤነኛዋንም ትኬት ይቻል በእንደዚህ ቀን የምታገኙን ሰው በእንደዚህ ቀን በእንደዚህ ሰዓት ላኪ አሉኝ ኤምባሲ። ከዛ ነገርኩትና ለሱ እሺ ያለ ሰው ፈለግኩለት። እዚህ ላይቭ ላይ የሆነች ነጋዴ ያገኘን። ከዛ ህዝቡ ልጅቷ ደርሶ መልሴን ስላለች በጣም ተወደደበት። እሱም አቅሙ ደርሶ መልሴን አለች። ከዛ ደርሶ መልሷ ውድ ስለሆነበት በአንድ ብቻ ስላት እስከ ማታ ብዙ እቃ ይዤ የሚሄደው ካገኘው እነግርሻለሁ ብላኝ ስታይ 20 ኪሎ እቃ ብቻ ነው ያገኘችው እና አያዋጣኝም ደርሶ መልስ ካልቻለኝ አለች። ከዛ ሌላ አንዲት የመዳም ቅመም አገኘንና በውስጥ እሷ ያጅ ነበረች። ያጅ ስለሆነች መሄጃዋን ብቻ ነው የጠየቀችው። ከዛ ከበቂ ትኬት ቆረጥን። 40 ሺህ ብር ለእሷ 40 ሺህ ብር ለሚስቱ በ80 ሺህ ብር በሰላም ሚስቱን አገር ቤት አስገባን። ኤርፖርት ቤተሰብ ተቀበሏት። ገባሽ? ስለዚህ አንቺም እነዚህ ጎረቤቶች ወስደው ኤምባሲ ብቻ ማድረስ ከቻሉ ኤምባሲ ይቀመጥና የሚገባ ሰው እንፈልጋለን። ትኬት ትችለ ነው ባለቤትሽን ይዞ የሚሄድ ሰው ሶሪ ወንድምሽን ይዞ የሚሄድ ሰው ማለት ነው። አቦ አሁን እኮ የጎረቤት ቁጥር አላቅም እህቴ። ሚስትየው አታውቅም እንደ የኖረችባቸውም ሰዎች ጎረቤት ታውቃለች። ስልኳን አጠፋችብኝ። ስልኳን ስደውላት አታነሳም። ምክንያቱም የቂን ተመለሽ እንዴት ጥለሽው ሄድሽ በዚህ ጊዜ ትለኛለች ብላ አታነሳልኝም ስልክ። ምን ችግር አለው? ቀጥታ መስመር ስደውልላት ብታነሳለኝ እንዴት እሪ። አሁን እኮ እኔ ዱባይ ሆኜ እሪ ከምን ባሌ እንደዚህ ሆነብኝ ያገር ያለህ ብትል እኮ በሷም ያምራል። የልጅ አባት ነው ብትል ምን ችግር አለው? በዚህ ሰዓት አሁን ተሸርሽ ብዬም አልወቅሳትም። ትክክል ናት በሰዓቱ፣ በሷም ትክክል ናት። ሴት ልጅ ነኝ እኔ ምን እንደሚደርስብኝ ስለማላውቅ የልጆች እናት ነኝ እኔ ለራሴ። በሷ ቦታም ቢሆን ምናልባት እኔም ላደርገው ሁሉ እችላለሁ። ግን እሪታ የሚያምረው በሷ ያምራል። ባሌን አያይዙኝ ማለት ትችላለች አቡ። ባሌን አያይዙኝ እባካችሁ የልጅ አባት ነው ማለት ይችል ነበረ። እኔ ግን ምንም ማለት እኔ ልሞክርላት ሚስትየው እኔ ልሞክርላት ለምታነሳችን ሊንገር የጎረቤቶች ስልክ ሰጣት። ለምን ትተሽ ወጣሽ እባክሽ በያት። እሺ አይ ለምን ትተሽ ወጣሽ ብዬ ከወቀስኳትማ ጭራሽ አትተባበረኝም። ቀጥታ ማለት ምንድነው የጎረቤቶቻችን አሁን እሱ ልጄን ራሱ ይላል ልጄን ይላል ይው ልጄን ይዛብኝ ሄደች እያለ ነው። አሁን እሱ እያብሰለሰለ ነው። ዝግት እንዴት ልጄን ይዛብኝ ትሄዳለች ብሎ ዝግት ነው ጆሮ ላይ የሚያደርገው። በክፉ ቀን ልንተታው እኮ አይደለም ተጋብተን የምንኖረው አይደል? ሲያመኝ አብሮ ሊቆም ሲያማው አብሬው ልቆም ነው። እሷም ራሴን ይጎዳኛል ብላ ፈርታ ሊሆን ይችላል። ግን ወይ አትሊስት ሰዎች እንዲረዱ አይታደርግ አቡዬ ግን አጠገብ ሁና
ሌላ ቦታ ውጭ ትወጣና እባካችሁ ያገር ያለ ብትል አያምርም? እየፈረርኩበት አይደለም። እኔ አላደርግም። የልጄን አባት እኔ እንደዛ አላደርግም። የልጄን አባት እንደሆነ አይምሮ ታሞ በሰው ሀገር አልጠፋም። ጎረቤትም በተለይ ሰው በአዲ ሀገር እናት አባት የሌለ የእናት ልጅ እንደሌለው እያወቀኝ እሷ የቲም እናትም አባትም ሰው ሀገር ላይ ሆና ታዲያ እሷ የቲም እሱ የቲም አይተዛዝንም። ልብ ያለቅሱም እኮ ራሱ ያምርባቸዋል። ወላሂ አይጨካከኑም ነበረ። እኔ አላደርግም። ለሱ ለባሌ እንደዛ አላደርግም። በውም የልጅ አባት አመት ከ6 ወር ስራ ፈታ ቁጭ ብላለች። እንደዛ የሚረዳትን ሰው ቢሸሻት እንኳን አንድ ቀን ባይረዳት እንኳን እሺ። ልጅ ማያስ ከባድ ነው በስደት ላይ እንደዚህ የሚሆንላትን ባል እሱ ነበር እየሰራ የሚያስተናግዳቸው። አዎ አመት ከ6 ወር አይው እንዴት እንደዚህ ችግር እንደገባበት ላስረዳሽ አቡ። እኔ 20 ደቂቃ 11 ደቂቃ ስለሰጠሽ ነው እንደዚህ እየቸኮልኩ በጣም ይቅርታ አቡዬ፣ ወላሂ እረዳሻለሁ። እንዴ የት ሄዳለሁ ለመተኛት እኮ ነው ማሪ አቡዬ። አዎ ራስ ነሽ እረዳሻለሁ። ይኸው አቡ እሷ በኢቃማ ነው የመጣችው። መጀመሪያ በኢቃማ ነው የመጣችው። ወንድሟ ነው ያመጣት። እሷ ጋር ተመገባታቸው ምናምን በፊት በጣም ቆይታለች። ሳውዲ አረቢያ በኢቃማ ትመጣና የስፖንሰሯ የኢቃማዋ ስፖንሰር ሰውዬ ጊዜው ሲደርስ ተማሳደስ ይልቅ ትጠፋለች። በቃ ማለት ትጠፋለች ስልሽ አድራሻዋን ታጠፋለች። መታደሻው ጊዜ ሲደርስ ምናምን ስፖንሰሯ ጋር ተነጋግራ ለማደስ ሳትሞክር ትቀራለች። ከዛ አውፍ ይመጣል። ልክ እንደ ኢማራት አውፍ ይመጣል ሳውዲ አረቢያ ላይ በቅርብ አሁን አይ ቲንክ ከ6 ወር ከ7 ወር በፊት ይመጣል አውፍታ። ከዛ ይመጣና ኢቃማያን አሳድስልኝ ስትለው ልክ ኢቃማዋ ሊታደስ ሲል ሰዎቿ 11 ዓመት የሰራችባቸው ሰዎቿ ልጅሽ አደገ 7 ዓመቱ እንግዲህ የ7 ዓመት ጎረምሳ ልጅ ሰው ልጅ ቤት ውስጥ መኖር አይችልም። ሴት ብትሆን አዲ ወንድ ልጅ ስለሆነ የልጆቻችን ልጆች እየመጡ አሁን በአር ልጅ ነው ይሄ ልጅና አጅነብይ ስለሚሆንባቸው ተቤት ይዘሽ ውጪ ይሏትና ተቤት ትወጣለች። ስትይዣው የታወቀ ነው። እንደውም ልጅ ይዘው ለሚያሰሩ ማዳሞች ጉር ነው፣ የሳውዲ አረቢያ ጉር ነው። እና ያንን ልጅ 7 ዓመቱ ሞልቶታል ውጪ ሲሏት ወጣች። ይሄ ኢቃማ መጣ። ይሄ ኢቃማ ሲመጣ 13,000 ሪያል ተበድሮ ይሄ ወንድሜ ተበድሮ ይሄንን ኢቃማ ያሳድስላት። ከዛ እንሰሯ ከፊሏ ስም ይመጣል አይደለ? ያ ሲመጣ ምን ይላል? ጠፍተሽኝ ነው አንተ ጠፍተኸኝ ነው ቁጥር እንዴት የኔ ስፖንሰርሽ ይጠፋብሻል? ይሄንን ሁሉ አመት የት ነበርሽ? ወደ 7 ዓመት 8 ዓመት ጠፍተዋለች። ከ7 ዓመት በፊት የነበራት ስፖንሰሯ አሁን ልታሰራ ስትል ሲስተም ላይ ሲመጣ ቁጥሩ ተገኘ፣ ተደወለለት። ጠፍተሽ ነው እንዴት እጠፋብሻለሁ? የከፊልሽ ሁኔ እንዴት እጠፋብሻለሁ ይልና በዚህ ያግባባቸውና እሺ ደግ አሁንም ከፊል ሆንሻለሁ ይልና እሺ ይልና ይሄን 13,000 ሪያል አንጡ አስተካከለልሻለሁ ይላታል። እሺ ብላ ያን 13,000 ሪያል ተበድሮ ያንን ኢቃማ ይሰራላታል። ያ ኢቃማ ሲሰራ ልክ በ6 ወሩ ብልግ አበላሸው። ምክንያቱም በቀል ነው የሚፈልገው አረቡ ማለት ነው። እኔ ለበቀል ይሁን አላሁ አለም ብቻ አላሁ አለም እኔ አላቅም፣ ግን እሱ ያውቃል። ያ 6 ወር ሳትጠቀምበት ልክ ተመላላሽ ስራ ስታገኝ እንዲትለዋለች ኢቃማ ተበላሽቷል። ሜሴጅም ገብቶላታል። ልጁ ብዙ ጊዜ ህፃኑ ልጅ ስልኳን ስለሚይዘው አላየችውም እንጂ ጭራሽም ወር 2 ወር ብቻ ነው ኢቃማ ኖርማል ሆኖ የተቀመጠው እንጂ ወዲያው ነው እሱ 13,000 ሪያል እጁ ተገባለት በኋላ ያበላሸባት። ከዛ ያንን ብር ማን ከፋይ ሆነ? እሱ ያን 13,000 ሪያል የምትከፈለው ደሞዝ 5,000 ናት። 1,000 ብሩን እዲያ ይከፍላል። የተረፈችውን ብር የቤት ኪራይና ለሷ ይከፍላል። እሷ ቁጭ ብላ መካ 6 ወሯ አመካ 6 ወር ቁጭ አለች። አገር ላይ ልጄን አልክም፣ ልጄ ከኔ እንዲለየኝ አልፈልግም ማለች። አገርም ቢሄድ ያው ቤተሰብ ተለምኖ ወደኛ ቤተሰብ ነው። ምክንያቱም እሷም እህት የላትም፣ አንዲት ናት። ወንዶች ናቸው ወንድሞች ናቸው በብዛት ያላት። እሱም የራሳቸውን ህይወት የርተለት ኑሮ በግብርና የሚተዳደሩ ሰዎች ናቸው አቡ እና ይሄ ልጅ በእንደዚህ አይነት ኬዝ ነው። ከዛ ቤታቸው ጭንቀት ውስጥ እያለፈ ነው አለ። በእንደዚህ አይነት ነው አንደኛ በእዳ ተከቦ፣ ሁለተኛ በእንደዚህ አይነት ኬዝ ውስጥ ነው ለማጥቃት እየሞከረ በቃ
ለማብቃቃት ሞከረ። ከዛ ምን አለ? ልጄ 7 ዓመት ሞላው፣ ትምህርት የለው፣ አማርኛ ቋንቋ አይችል፣ ከዘመዶች ጋር ተቀላቀለ፣ እሷ ስራ ያላት፣ እኔም ከዲያዲያ ሁሉ ጊዜ ዲያ ከፍላለሁ እያለ እያሰበ ነው። ጅንም 9 ሰዓት ሲያጉመተምት ነው ያገኘሁት ነው የሚለው ሩቅያ ሲቀራበት የሚለፈልፈው እንደዚህ ብሎ ነው ሀቡ። እና ከባድ ነው። እኔ አሁን ምን እንደማረግ ግራ ገባኝ። እንዴት መክሩኝም ፈለኩ። ሰው አሁን ባዶ ቤት መሆኑ ነው ደግሞ ያሳሰበኝ። የሆነ ችግር ቢፈጠር ማለት ሁለት አይነት ልሁን አልሁን ተጭንቀት ልውጣ አልውጣ አይነት ውስጥ ስለሆነ ምን ባረገው ነው ብዬ ነው እንደዚህ ነው የምናረገው። ይኸውልሽ አንቺ ስልኳን ትሰጪኝና እኔ እሷን አናግራትና የጎረቤቶች ስልክ ተቀብለን ኤምባሲ እንዲወስዱት ጠይቃቸውና ጎረቤቶች እሺ ብለው ኤምባሲ ከወሰዱት ማለት ነው እንትን ነው የሚሆነው። ኤምባሲ አንቺ ትኬት ትችይና የወንድምሽንና የአንድ ጤነኛ ሰው ትኬት ትችይና ወስደው ለቤተሰብ ያስረክቡልሻል። ከዛ ቤተሰብ ወስዶ ቁራን ያስቀራበት ሀገሩ ላይ እንደፈለገ ምንም ቢሆን ሀገሩ ይባላል። በሰው ሀገር ምንም ቢሆን ሀገር ያምራል፣ ሀገር ያምራል ምንም ቢሆን ማለት ነው። እኔ አሁን ሰው የሚያበድረኝ ሰው መለመን ነው መጠየቅ ነው። የአንድ ሰው ብቻ ነው ብችልም፣ ምክንያቱም እኔ እናቴ ታማ ቢዴስክ መንሸራተት ገጥሟት ገና 2 ወሬ ከኢትዮጵያ ከመጣሁኝ እናቴን እያስታመምኩ ከርሜ ገና 2 ወሬ ከመጣሁ የሚወስድልን ሰው ይገኝ እንጂ ትኬቱ እኮ 40 ሺህ ብር ነው። 40 ሺህ ብር 40 ሰው 1 ሺህ ብር ቢያግዝ ምንም አይደል። አቦዬ እኔ በዱአሽ ብቻ ማትርሽኝ እና መላ ፈልጉልኝ። የባዶ ቤት የሆነ ነገር ብቻ እንዳይሆንብኝ፣ የሆነ ነገር እንዳይሆን። አሁን ስራ መሄድ ያምረዋል፣ ስልክ አያነሱልኝም አይወስድኝም። አሁን ደግሞ ምን አለኝ ሳዲያ እያመመኝ እኮ ነው ልሂድ እንደው ሩቅ የሚቀርብኝ ሰው ጋር ልፈልግ አለኝ። አሁን እንደዚህ ስልክ ራሱ ስትዋሪው እንዴ ያሞታል እንዴ ብለሽ ራሱ እንዴት እንደዚህ አራላመሙ ብለሽ ትገነዘቢያለሽ። እሱ ግን ብቻውን ነው። አሁን ማን አላጠገብስ ማንም የለም ተተውኝ ይደዋል። ሁሉም ባዶ ቤት ተተውኝ ይደዋል አለ። ግን ሀገር ቤት ተተውከው ሰው አለ። ሀያቴ የጣለባቸው አጎቴ ይመጣል ይቀበሉታል። የት ይደርሳሉ? ሰው ስጋውና ይጠል ማን ይወስደዋል? ማን ቁራን ያስቀራብታል? ማን ቤት ውስጥ ማን ይንከባከበዋል? ማለት አይ አቡ ተቸግረው ምን ቦታው የት ይኖራል? ሄዶ ማን ቤት ነው የሚኖር? ሀያትሽ ቤት? አያቴ ቤት ገጠር ሄደ ድረስ ሀያትሽን ቢመታቸውስ ይማታል አይደል? ያይምሮ ነው። እዛ አጎቴ ያለ አባቴ ያለ እዛው አንድ ግቢ ነን። ታዲያ ምን ያደርጉታል? ሰው አሁን እኮ ማለት ነው ይሄን አርግ ብለሽ ከተማ አይደለም ገጠር ነው። እዛ ገጠር ቦታ ላይ ግዴታ እዛው ያዘርገው የሚደረገው። አሁን እነሱም ዱአ እያደረጉ ነው። ዱአ እያስገቡ እሪ እያለች እያለቀሰች ነው አያቴ። ሁሉም እያለቀሱ ነው። አይኗ ሊጠፋ ነው። ወደ 80 ዓመቷ እኮ አያቴ። ምን ታርግ? እዛው ሳውዲ ያይምሮ ህሙማን ቢገባስ ቢጠፋንሳ የምስኪን የጎዳና ተዳዳሪ መረጃ እንጂ እኮ አይምሮ ህሙማን ሆስፒታል አይደለም። አይምሮን መልጅ ነው እኮ ወይ እንትና ጋ ነኢማ ጋ ከገባ ነው እንጂ ነኢማ ጋ አንዲት ልጅም እንደዚህ ወንድሟ ታሞ አገናኝቻት ነበር። ነኢማ ጋ ይከፈላል። ትከፍያለሽ። ምንድን ገንዘብ ነው። ምንድን ይከፈላል? ሌላ ገንዘብ አይደለም በማለት በየስንት ጊዜ ስንት ህሙማን መንከባከቢያ ነው። የአእምሮ ህሙማን መንከባከቢያ ቁራን ይቀራባቸዋል። ይበላሉ፣ ይጠጣሉ። የእያንዳንዱ ነገር ሰዓት አላቸው። አዎ በየወሩ ግዴታ ክፍያ ይኖረዋል። ግዴታ ነው። ግን አይመስለኝም። አልጠላውም። ከባድ ነው። እኔ እንጃ ዙሮ ምንም ነገር አደርጋለሁ። ያቺ ደሞዝ እየተቀበልኩኝ ምን አደርጋለሁ እስከሚሻለው ድረስ አልጠላውም። ሰው ስጋውን አይጥልም። ምን አደርጋለሁ አቡ ምን አደርጋለሁ? እናቱ ብትኖር እኮ እንዴ የወንድሜ ልጅን ጣልሽው ብላ እኮ ማለቱ አይቀርም ነበር። በሀያት ብትኖር ዱንያ ላይ ብትኖር ማለት ነው። እንዴ የማይታዘብ ቢኖር ባዳ ይተዋል። አየሽ አይደል? ባዳ ስትቸገሪ ስትታመሚ ጥሎሽ ይሄዳል። ሰው ግን ስጋው ስጋሽ ምንም ቢሆን እኔ አልጥለውም። ይኸውልሽ አቡ በላኛል ይለኛል።
ሰውነቴን ያሳከኛል። እኔ እኮ ጅን ነው የመታኝ። እንዲህ በቃ ምንድን ነው የሚያደርገኝ እህቴ? አሁን ደህና ያደርገኛል ይለኛል ራሱ ታዩ ሳዲ እኔ እኮ ጅን ነው የመታኝ በቃ የሆነ ነገር ልሆን ነው ይለኛል። ትተውኝ ሄዱ እኮ ባዶ ቤነን ሰው ሀገር ቀረሁ እኮ እህቴ አለኝ። አሁን ጥሩ ነገር እያወራ ስትዩ እነሱ ግን ተዛ የሚነግሩሽ ነገር አለች። አንዲት ዘመድ የሚያልኩሽ ልጅ ያወሩኝን ይሄም ደግሞ ያየው ልጅ ይቃማ ያለው ልጅ አለ። የኛ ገሊ ነው ጓደኛው ነው። ለረጅም ጊዜ አብረው ሳውዲ አረቢያ ስለቆዩ አልችል ብሎ ሆስፒታል ይዞት ይሄድ ወዲህ ሲነግርሽ በጣም ነው የምትገረሚው። እዛ ሁኔታውን የሚያረጋቸውን ብቻ ከባድ ነው። ልጅሽ ላይ ካለ እስኪ ትደውይለታለሽ ለሱ ስታውል እንዴት ልደውልለት? አሁን በያዝኩት ስልክ ነው። እንዴት ልደውልለት? በያዝሽው ስልክ ነው መደወል የምትችይው? አዎ፣ ምክንያቱም ኢሞ ያለው እሱ ጋር ስለሆነ በያዝኩት ስልክ ነው ለሱ መደወል የምችለው። ግን ማለት ነው መስዬ ትግባና ስልክሽን ላኪልኝና የሚስቱን ስልክ ልክልኛለሽ። እኔ ሚስቱን ጎረቤቶችን እንድጠይቅ ራሷ ጎረቤቶችን ኤምባሲ እንዲወስዱት እንድጠይቅ ኤምባሲ ጎረቤቶች ካደረሱት ኤምባሲ ይሆንና እኔ ኤምባሲ አናግሬ አንቺ ትኬት ትችለሽ እሱንና የአንድ ጤነኛ ሰው ትኬት ትችለሽ አገር እንዲገባ አገር ገብቶ ደግሞ ገጠር ሄዶ ሀያትሽ ጋር ጎትሽ ጋር ምናምን ከሚቀመጥ ነይማ ጋር ቢገባ አንቺ በወር የምትከፊለት ከሆነ ብዙ ውድ አይመስለኝም። አላቅም እንጠይቃታለን። ነይማን ቢገባና እዛ ሲያገግም 2 ወር 3 ወር ከዳነ በኋላ ወደ ቤተሰብ ይመለሳል። እስኪ እንደዛም ይሻላል። እንደዛም ይሻል ይመስለኛል። ሚስቱ የት ነው ሄደችው? ልጅ ይዛ 2 ልጅ ነው ያላቸው። የ7 ዓመቱና አንድ ልጅ ብቻ አይደለም። አራስ ያልኩሽ ጎረ አብራም ሼሪንግ ውስጥ እዛ ቤት ውስጥ የምትኖር ቤት ውስጥ አብረው የሚኖሩ ሼሪንግ ነው የሚኖረው። እነሱ ናቸው አከራይ። እኔ ተከራይተው ይሁን ብቻ አንድ ቤት ነው የሚኖሩት። አራሷ ያችኛይቱ ልጅ ናት። እችኛይቱ የ7 ዓመት ልጅ ናት። የሱ ልጅ አንድ ልጅ ብቻ ነው። የ7 ዓመት ልጅ የያዘችው ናት። ኦኬ ቆይ አንዲት ልጅ የነይማን እኔ ከፍላለሁ ነይማን ጋር የሚከፈለውን እያለች ነው። እውነቷን ከሆነ ቁጥሯን ትስጠኝ ይስገባ። ትኬቱን ደግሞ የሚችላል በሰው ሀገር እንዳይቀርብኝ ወይም ሰው ሀገር መላክ አላቸው የሚድንበትን መላ የሰው መላ አባዶ ቤት የአይምሮ ህሙማን እንዲገባ። ሰላም እናት እንዴት ነሽ? አለን አልሐምዱሊላህ። እንዴት ነሽ? አለን ነይማ ጋር ሲገባ የሚከፈለውን እኔ ከፍላለሁ ብለሽ ነበር። አዎ ከፍላለሁ። እሺ ስልክሽን ለምስ ይላክ በውስጥ ሲገባ ኢትዮጵያ ሲገባ እንድንልሽ ኢትዮጵያ ከገባ ነው። በጣም አመሰግናለሁ ወዴሽ አብሽራ ይዘሻለሁ። ክፋይንካሽ ትሄድልኝ ነው። ይሄም ትሄድልኝ ነው። እስኪ እንዴት ነው እንደሚሄድ ምንም አላውቅምና ከገባ ነውና እኔ እንጃ። የሚያደርሰው አይጠፋም፣ የሚተባበረኝ የሚያደርሰው አይጠፋም። እናፋልግሻለን፣ አይዞሽ እንፈልጋለን። እና ካልሆነ ደግሞ እዛው ሳውዲ የአይምሮ ህሙማን እንዲገባ ማድረግ እንደዛም ካለ እየሄዱ ማየት የሚችል ሰው ምሳሌ የሆነ ሰው እየሄደ እንደዛም ከተገኘ ጥሩ። አልሄድም ቢል እንኳን ቢታገል እዛው ሳውዲ የአይምሮ ህሙማን እንዲገባ ማድረግ። እኔ ደግሞ እዛ ደግሞ ገብቶ በመርፌ እንትን ብለው አይውልሽ አቡ። እኔ የምፈራውን ነገር ልንገርሽ አቡዬ። አንደኛ ሰው ሀገር መሆኑ፣ ሁለተኛ ከዚህ አካባቢ ቢጠፋብኝ አሁን ባዶ ቢሆኑ የሆነ ነገር እንዳይሆን ከዛ እየባሰበት ከሄደ ብቸኝነት ከተሰማው አሁን መካ ነው ያለው። ወደ ጅዳ ሪያድ ቢሄድ የሚያፋልገኝ ሰው ሜዲያ ላይ እንዳይወድ ወይም አንድ መኪና ቢመታው ብዙ ኢትዮጵያውያን ይሄ ራሱ ይሄን ነው የምፈራው። እንደዛ እንዳይሆን ፈላጊ እኔ እንደው በፈጠራችሁ እንደው በቃ እናንተ ጋር ደርሻለሁ አይደለ? ይሄ እንዳይሆንብኝ እንዳይጠፋኝ በቃ እንዳይጠፋኝ እንዳላጣው የእውነት እንዳላጣው። አባቱ ራሱ መያዝ ልጁ ራሱ ቢያድግ መያዝ እየቻለሽ ይመጣል ነገር ይመጣል በኋላ እና እንዳይጠፋኝ ለሪብ እንዳይጠፋኝ። ብዙ ሰው ይኸውልሽ፣ ብዙ ሰው ሳውዲ ላይ ለአመታት ጠፍተውባቸው እናቴን፣ ወንድሜን፣ እህቴን እያሉ እየመጡ እና እንዳይጠፋ ቢገባ ይሻላል ቶሎ። ሚስትየውን ለምን አጠሪያትም? የለችም ወላሂ
ኦንላይን ትናንት ወዲያ የወጣኝ ናት። የቀጥታ መስመሯን ነው የዋትስአፑንም እሰጥሻለሁ። የዋትስአፑንም ስጭኝ። እኔ ዋትስአፑን ቀጥታ ኮንታክት አደርጋታለሁ። ለመስዬ ላኪ የራስሽን መጀመሪያ ሀቢባ ነኝ ስልሽ የእሷን ትልክልኛለሽ። አሁን የራስሽን ቁጥር ነው ትልክልኝ። እሺ ለመሲ ልስጣት። እሺ ሀቢባ ትኬት ትገዛላታለሁ እሷን። እሺ ትኬት ትገዢላታለሽ። ለእሷ እኮ አይደለም ትኬት የሚያስፈልገው ወንድሟ ይዞት ለሚሄደው ሰው። እሷ እናቷ ዲስክ መንሸራተት ታማባት እናቷን እያሳከመች ስለሆነ ገንዘብ ስለሌላት ብድርም እጠይቃለሁ ብላለች። እንግዲህ ብድር ላታገኝ ትችላለች። በዚህ ሰዓት ሁሉም ችግረኛ ነው። ማን ያበድራታል? እና እንትን ትኬት ለእሷ ሳይሆን ወንድሟን አገር ለሚያደርስላት ሰው። የኔ ውድ አቡዬ እናቴ የእናቴን ኬዝ ብነግርሽ እንትን ነው። ግን አንድ ሰው ከሰራ እናቱን ማሳከም ይችላል አይደለ? ግን ስትሰሪ ደግሞ ሌላ አሁን ሰዎች የራሱ ሰዎች አምና ለረፍት ሰጥተውኝ ሂጄ ተተመለስ በኋላ ነው እናቴ የታመመችብኝ። እና እኔ ሲሄድ ደግሞ ኢትዮጵያ የቤተሰቦችን ቤት ሰርቼ ነበረ ገና ሳያርቅ ምናምን እናቴ ግን አላህን አታንጣብኝ አትይም። አልহামዱሊላህ ለኸይር ነው ያመጣው። ከዛ እንደገና ሰዎች አሰሪዎች ፈቅደውልኝ ገና 2 ወር ያሁን ከመጣው ኢማራት ተበድሬም የራሴንም አድርጌ ሂጄ እሷ ኦፕሬሽን መሆን አልፈልግም አለችኝ። ግን ለውጥ አሳያት፣ በተለያየ ነገር ለውጥ አሳያት። ትሪት እያደረግናት ምናምን አሁን ምርኩዝ ያዝ እያደረገች እናቴ መቀመጥ አትችልም፣ መቆም አትችልም። መጸዳጃ ተራሱ ብቻዋን ሄዳ መጸዳጃ አትችልም። ግን በቃ አላ አይደለ አልহামዱሊላህ አላህ እንጃ እኔ በምን እንደሆነ አላቅም። አልহামዱሊላህ አሁን በራሷ ጊዜ መነሳት ያዘኝ። ቁጭ ማትለው ሴትዮ መቀመጥ ያዘኝ። እጇና እግሯ ቀኝ ፓርቷ እንትን አለ። ኤምአርአይ ተነስታ ነው አንገቷ ላይ ነው ደስክ መንሸራታት እንደገጠማት ያወቅ ነው ማለት ነው። እና ታንዴ አይሉ 3 ጊዜ ሲቲ ስካን አስነስቼ ነው በግዲ ራሱ በኤምአርአይ እየተገኘላት ምንም በሽታ የለሽም እየተበለ እየተመላለሰች ማለት ነው። እና አልহামዱሊላህ ረቢን ዓለሚን ተበድሬም ከራሴም አድርጌ እናቴን እሷ ኦፕሬሽን መሆን አልፈልግም። ምክንያቱም ነርቭ ጋር ተያያዥ ስለሆነ የነርቭ መስመሮቿን ዘግቷል ስላለኛ አጥንቱ 15% ሲሉ እሷ ፈራች። ነርቧ ተተነካ ፓራላይዝ መሆን ቻንሱ ሰፊ ስለሆነ እኔ እንደዚህ ይሆንኩኝ አላህ እንደሰጠኝ ይግደለኝ እንጂ ኦፕሬሽን አልሆንም አለች እናቴ። አረ ለመንኳት እምቢ አለችኝ። ወር ሙሉ አስታምሚያት መጣሁ። ግን እያደር ትሪት እያደረግናት ምን እያደረግናት እቤት ያሉትም አሁን ተትምርት ታናናሾች ትናንሽ ናቸው። ግን ትሪት እያደረጓት የተወሰነ ለውጥ አላት። አሁን ምርኩዝ ያዘርጋ ቤት ዲጅ ትላለች። ራሷን ችላ ምንም ነገር አታደርግም። ግን ቤት ዲጅ ትላለች። አልহামዱሊላህ ለዛ ነው እንጂ ሰው ፊትም ሰው ፊት ይገርፋል። ሀቢባ አይዞሽ የሰው ፊት እሳት ነው። በጣም ተረድቻለሁ። አይዞሽ በጣም ጭንቀት አለብሽ። በጣም ተንሰፍስፈሻል፣ ተንገብግበሻል። በጣም በዛ ላይ ደግሞ አመስጋኝ ነሽ። ፈጣሪን ታመሰግኛለሽ። አይዞሽ ሁሉም ነገር ያልፋል። የማረገው ነገር ብችል አላህ ምስክሬ ነው። እዚህ ፊት ሰው ፊት ማልቀርብም ግን ማድረግ አልችልም። አሁን እዛ ሆነ አንድ ላይ ብንሆን አላደርግም። በቃ ያዝ ሳረገው ላይ ጨክኑብኝ እንኳን ተባብሮኝ ሀገር ይገባልኝ ነበረ። የሰው ፊት ራህመት ነው፣ እሳት ነው፣ ከባድ ነው። ሰውን ምርዱኝ እንኳን ማለት ግን የትም ነው። አልችልበትም፣ አልጨክንበትም። በመሐመድ ኑር አልጨክንም። አይዞሽ በቃ እኛም በጎንሽ ነን። የቻልነው እናደርጋለን። አሁን ስልክሽ ላኪ፣ መውጫ ሰዓት ይደርሳል። ለመስሻ ለመስዬ ልኬላታለሁ በውስጥ እኔ ኢማራት ነው ያለሁት። ልኬላታለሁ ቁጥሬን። ኦኬ ቆይ አንዴ እንትን ልጅቷን ልጠይቃት የነኢማ ጋር ልኬልሻለሁ። የእሷን ኮድ አላወኩም እየጠየኳት ነበር። የሀገሩን ስም ብቻ ጻፊላት። እሺ አገሩ ይሄ ነው ካልሻት ኮዱን እኛ እናስገባለን። ዩኤስኤ ሶፍትን ልክልሻለሁ። በቃ ዩኤስኤ ነው ብላለች። ቁጥሩን ላኪው፣ ኮድ አስገባበታለሁ መሰለኝ። ቴንኪ ሳዳ ሀቢባ ነኝ። የወንድምሽን ሚስት ስልክ ላኪልኝ፣ ቮይስ አድርጌልሻለሁ። ላኪልኝና እኔ ጠራታለሁ። እሺ አቡዬ መቶልኛል። እኔ ወድሽ የዩኤስኤ ቁጥር ሲላክልሽ መስዬ ሁሌም +1 ነው የምታስገቢው ማሪ፣ +1 ብቻ። እሺ አቡዬ እንዳረኩልሽ አሁን። እሺ ውዴ ስምሽ ማን ነው? አንብዬ ሴፕ ላድርግ።
ጫሌ ጫሌ። እሺ ሴቭ አድርገዋለሁኝ። ጫሌ ለሰዓዳ ወንድም ነው ብዬ እንዳረሳው። ከዛ ልጁ በሰላም አላ ያስገባውና ሲገባ ዋትሳፕ ቮይስ አድርጌ እጠራሻለሁ። እዚህ ጋር ቃል የገባሽው እንድታረጊላት። እሺ ምንም ችግር የለም። አብይ አብሽር። እሺ አላህ ይስጥሻቸው። አላህ ይስጥሽ። እሺ ልውጣ። ጨረስኩ? አዎ ጨረስኩ። እሺ አመሰግናለሁ። እሺ ነይማጋ የሰውን ስልክ ሴቭ ሳደርግ ማለት ነው ስማቸውን ከጉዳዩ ጋር ካለበለዚያ አይምሮ ያይዘ ከዛ የዛን ሰዓዳ መታሰጣይቀኝ ስጽፈው ይመጣል። ብላችሁ ጫሌ ለሰዓዳ ወንድም ነይማ ጋር የምትከፍልለት ብዬ ይሄ ሁሉ ዝባዝንኬ ጽፌ ነው ሴቭ ያደረኩት። ቁጥሩ ካብዛ አላስታውስም። እሺ ሰዓዳ ደግሰው ልወጣ ነው። ከ2 ሰዓት በኋላ የእርዳታ አለብኝ ለታመመ ሰውና አርፌ ልመጣ ነው። መናገር የምትፈልጊው ነገር ካለ ተናገሪ ከመውጣቴ በፊት። ሰማችኝ መሰለኝ ውዴ። የታችኛው መጨረሻ ላይ